የጦር ሰራዊት አቋቁማ አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ታሪክ። የኢራቅ ኦርቶዶክሳውያን ክርስቲያኖች ላይ የህልውና አደጋ ይዞ የመጣው አይኤስ ቤተክርስቲያኒቱ የልጆቿን ጥቃትና ግድያን ለመከላከልና ለማስቆም ሁሌ ከማልቀስ ሮሮ ከማሰማት ይልቅ የመፍትሄ አካል ይሆናል ያለችውን ራስን በራስ ለመከላከል ልጆቿን አሰልጥናና አስታጥቃ የመጣውን አደጋ ለመቀልበስ የኢራቅ ኦርቶዶክስ ቤተክርስቲያን በዝግጅት ላይ ትገኛለች። ሁሌ ሞትና ግድያ እንዲሁም ስደት በተደራጀና በተናበበ መዋቅራዊ ጥቃት እየተገፉ ያሉት የኢራቅ ክርስቲያኖች ጎልያድን ሊገጥሙ የዳዊትን ወንጭፍ ይዘው ተነስተዋል። ዛሬ በኢራቅ የነበረው የክርስቲያኖች መከራና ስደት ተቀልብሶ ኢራቃውያን እነዚህን አሸባሪዎች የሚገዳደሩ ኃይልን ፈጥረዋል። በኢትዮጵያም በአርሲና በኦሮሚያ በሌሎችም አካባቢዎች ላይ በኦርቶዶክሳውያን ላይ እየመጣ ያለው መከራና ስደት የተናበበ መዋቅራዊ ጥቃት እንደ ኢራቅ ኦርቶዶክስ ቤተክርስቲያን በመናበብና በመደራጀት ካልመከተንና ይህንን አደጋ ካልቀለበስን በቀር የጥፋትና እልቂት ከሆነ ትውልድ በኋላ እንደ ግራኝ እንደ ዮዲት ዘመን እንደሚተረክና እንደሚነገር ሁላችን ልናስታውስ ይገባል። ሰላም ውድ የአክሲማሮስ ቲቪ ቤተሰቦች፣ በዛሬው ዝግጅታችን በኢራቅ ያሉ ኦርቶዶክሳውያን ክርስቲያኖች የመጣባቸውን የህልውና አደጋ እንዴት እንደቀለበሱና ራሳቸውን እንዳስከበሩ የሚያስቃኝ ዝግጅት ይዤላችሁ ቀርብ ያለው። አብራችሁኝ እንድትቆዩ ስጋብዛችሁ ላይክ እና ሼር ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ ነው። ይህ ፍራንስ 24 የተባለው ዓለም አቀፍ ሚዲያ በኢራቅ ውስጥ ክርስቲያኖች ኢላማ አድርጎ እየመጣ ያለውን አሸባሪው አይኤስን ለመከላከልና ለመቅጠም የኢራቅ ኦርቶዶክሳውያን ክርስቲያኖች የባቢሎን ብርጌድ የተሰኘ የጦር ሰራዊት አቋቁመው ወታደራዊ ስልጠናና ዝግጅት ሲያደርጉ ለዓለም ሕዝብ የተሰራጨ ዜና ነው። በአረቡ ዓለም በኢራቅ ምድር ካለው አጠቃላይ ሕዝብ ከ1.5 ሚሊዮን የማይዘልቅ ቁጥር ያላቸው የኢራቅ ክርስቲያኖች በእምነታቸውና ኢየሱስ ክርስቶስን አምላክ አድርገው በማመናቸው ምክንያት ከሳዳም ሁሴን መውደቅ ጀምሮ እየደረሰባቸው ያለው መከራና ስቃይ የተለመደ ቢሆንም ከቅርብ ዓመታት ወዲህ ግን እንደ አይኤስ ያሉ ጽንፈኛ አሸባሪ ቡድኖች በክርስቲያኖች ላይ ይዞት የመጣው ስጋት እጅግ ከባድና አስጊ በመሆኑ ከ1% የማያልፉትን የኢራቅ ክርስቲያኖችን ታሪክ አድርጎ የሚያጠፋ ቅርሶቿንም የሚያወድም መሆኑ የታያቸው አደጋውን ቀድመው የተረዱ የቤተ ክርስቲያኒቱ ልጆች የመጣው የሄደ ሁሉ የጥቃት በትሮን እያሳረፈ ብን ሮሮና ችግር እያወራን መግለጫም እያወጣን ሻማም እየለኮሰን ሰሚ በሌለው ዓለም ውስጥ ከምናዝንና ከምናለቅስ በእግዚአብሔር ፈቃድ ተደራጅተን ሊበላንና ሊውጠን የመጣውን ኃይል ከግስጋሴው መግታት ይኖርብናል በማለት በሰሜናዊ የኢራቅ ከተሞች ሞሱልን ጨምሮ መነሻውን ያደረገ የጦር ሰራዊት አቋቁመው በተጠንቀቅ ላይ ይገኛሉ። ይህ የባቢሎን ብርጌድ የተሰኘው የጦር ሰራዊት እዝ ከተራ አማኝ ክርስቲያኖች ጀምሮ በኢራቅ ውስጥና በሶሪያ እንዲሁም በኩርዶች የተሰባሰቡ ከፍተኛ ወታደራዊ ማዕረግ ያላቸው የጦር መኮንኖች የተሰባሰቡበት ብርጌድ ሲሆን የኢራቅ ክርስቲያኖችን የመኖርና ያለመኖር የወደፊት እጣ ፈንታን የሚወስን ከአይኤስ በኋላ ለሚመጣው ለሌላው ተረኛ አሸባሪ መልእክት የሚሰጥ መደራጀት፣ መሰባሰብ ለኃይለኛውም ለደካማውም መከታ ኃይል እንደሆነ በመረዳት ዕለት ዕለት አካባቢያቸውን በንቃት በመጠበቅ ለአቅመ ደካማ ክርስቲያኖች ጋሻ በመሆን ቤተክርስቲያናቸውን ሲያወድምና ሲያቃጥል የመጣውን በመጣበት መንገድ ሊመልሱት ከስልጠና እስከ መረጃ ልውውጥ ድረስ በምሽጎቻቸው ውስጥ ሆነው ታጥቀው ነቅተው ይጠብቃሉ። የኢራቅ ኦርቶዶክስ ክርስቲያን ወታደሮች መከራው፣ ስደቱ፣ መገደልና መፈናቀሉ በበዛ ቁጥር ልክ እንደ ኢትዮጵያውያን መግለጫ ሻማ ማብራት፣ ጥቁር መልበስ ብቻ መፍትሄ እንዳልሆነ የተረዱት እነዚህ የኢራቅ ክርስቲያኖች የመጣው የሄደው ሁሉ የአባቶቻችንን ታሪክ እያጠፋ እያፈረሰ እኛንም ከታሪክ ለመፋቅ የሚደረገው ሻጥርና መዋቅራዊ ጥቃትን ለመመከት ብዛትንና ቁጥርን ሳይሆን መሰባሰብና አንድነት ያስፈልጋል በማለት የኢራቅ ክርስቲያኖች አይኤስን ለመግጠም በከፍተኛ ዝግጅት አሳልፈዋል። ትንሽ ናቸው፣ ቁጥራቸው አናሳ ነው ብሎ የናቃቸው በአይኑም አይቶ መዝኖ የጣላቸው አሁን ካልተደራጀው አብዛኛው የኢራቅ ሕዝብ አይኤስ መጣ ብሎ በድንጋጤ በርግጎ ከተበተነው ብዙ የሀገሬ ሰው በላይ የተደራጁት የተዘጋጁትና የተናበቡት ጥቂቶቹ ክርስቲያኖች ቀድመው በመደራጀታቸው በአብዛኛው የኢራቅ ሕዝብ ላይ ይመዋቅርም የስነ ልቦናም የዝግጅትም ብልጫና የመፈራ
የመፈራት ግርማ ሞገስ ተላብሰዋል። አሁን በኢራቃውያን ክርስቲያኖች ዘንድ ሰርገኛ መጣ በርበሬ ቀንጥሱ አይነት የክረምትና የሰንበት አይነት ወከባና ሽሽት ውስጥ የሉም። እርስ በርሳቸውም በመካሰስ በመወነጃጀል ቤተ ክህነት ወደ ቅዱስ ሲኖዶስ፣ ሲኖዶስም ወደ ቤተ ክህነት፣ ህዝበ ክርስቲያኑ ወደ አለቆችና ወደ ሀገረ ስብከት ጣት በመቀሳሰር ሳይሆን መከራና ስቃይ መጣ ብለው በየሚዲያም ችግር በመተንተን ሐዘን እያወራን ፈቀቅ የማያደርግ የማይታይ የማይጨበጥ የማህበራዊ ሚዲያ ጋጋታና ዘመቻ ላይ የተጣደ እርስ በርስ የተወነጃጀልና የተወቃቀሰ የቤተ ክርስቲያን ተቋም በኢራቅ ውስጥ የለም። ለመጣባቸው የህልውና አደጋ የቤተ ክርስቲያንን አገልግሎት ለሚገታ ከባድ ችግር መፍትሄውን አስቀምጠው ወደ ሥራ ልጆቻቸውን አስተባብረው በማስገባት ትግል ጀመሩ እንጂ የኢራቅ ክርስቲያኖች እርስ በርስ በመወቃቀስና በመወነጃጀል ጊዜያቸውንና ዘመናቸውን ማሳለፍ አልፈለጉም። የኢራቅ ክርስቲያኖች አይን የማይሞሉት አናሳዎቹ ክርስቲያኖች ወታደራዊ ስልጣናን ወስደው ከነሙሉ ትጥቃቸው ወደ ማንም ደጅ ወደ የትም ቦታ ለጥቃትና ለብቀላ ለመተኮስና ለመተንኮስም አልተንቀሳቀሱም። አባቶቻቸው እያወራረሱ ያቆዩላቸውን ቤተ ክርስቲያን ሊያጠቃ በመከራና በብዙ ተጋድሎ የተሰበከውን የወንጌል አገልግሎት በአሕዛብ ትምህርት ሊተካ ከበራቸው ከቅጥራቸው የመጣውን ለመመለስ ድጋሚ እንዳያስብ አድርገው መቀጣጫ አድርገው ለማስተማር አካባቢያቸውን፣ ከተማቸውን፣ ቤተ ክርስቲያናቸውን ከቦታቸው ሆነው ይጠብቃሉ። የኢራቅ ኦርቶዶክስ ክርስቲያኖች ትጥቃቸውና ዝግጅታቸው እነሱ እንዳላቸው ብልጫ እንዳላቸውም አናሳ ቁጥር ሳይሆን እንደልባቸው ሙሉነትና እንደያዙት እምነትና እውነት መሰረት ይህን የመጣውን ሰፊ ነኝ የሚለውን ብዙ ቁጥር አለኝ የሚለውን የጦር መሳሪያም ታጠቅ ያለው የሚለውን በአፉ የነገሰውን በልቡ ፍርሃት የሞላበትን ግን ፊት ለፊት ለመግጠም ተነስተዋል። አርሲ ላይ ሞት ሲመጣ ኦርቶዶክሳውያን ሲፈናቀሉ፣ በሌሎችም አካባቢዎች ኦርቶዶክሳውያን እነዚህን ዓመታት እንዲህ ያሉ መከራዎች ሲመጡ ሁሌ ሻማ መለኮስ፣ ጥቁር መልበስ፣ አባቶቻችን ላይ ጣት መቀሳሰር፣ የቤተ ክርስቲያን መዋቅርን መተቸት ሳይሆን ሁላችንም በየአካባቢያችን ተደራጅተንና ነቅተን ይሄን ታሪክ አድርጎ ሊያስቀረን አገራችንን ሊያፈርስ የመጣውን ሶሪያን፣ ሊቢያን፣ የመንን፣ ኢራንና ኢራቅን ያፈረሰውን ይህንን ስብስብ በዚህ መልክ ካልመከትነው በስተቀር በግራኝ ዘመን እንደሆነው በዮዲት ዘመንም እንደተፈጸመው የሚመጣው ትውልድ የእኛን ዘመን እንደ ታሪክ አድርጎ የሚያወሳበት ጊዜ ሩቅ አይደለም። ይህ በብዙ ቁጥርና ኃይል ተደራጅቶ የኢራቅ ክርስቲያኖች ራስን የመከላከል ዝግጅት በጉልህ መጣ እንጂ ዛሬ ላይ በየቤተ ክርስቲያኑ የሰለጠነ ዘበኛ ወይም ጥበቃ የምንላቸው ኃይሎች የጦር መሳሪያ ተሰጥቷቸው የጥበቃ ማማ ተሰርቶላቸው በየአጥቢያ ቤተ ክርስቲያን ውስጥ የተቀጠሩት ለጥበቃ እንጂ ለደፈጣ ውጊያ እንዳልሆነ ግልጽ ነው። የኢራቅ ክርስቲያኖችም የታጠቁት የሰለጠኑት ከወታደራዊ ቅርጽ ቁጥር ባለፈ የመዋጋት ሳይሆን የመከላከል ዓላማ አንግበው ተነስተዋል። የኢራቅ ክርስቲያኖች የወሰዱት ወታደራዊ ዝግጅትና የመፍትሄ መንገድ በብዙዎች ዘንድ መነጋገሪያና መወያያ ከመሆን አልፈው በዓለም አቀፍ ሚዲያዎች ጭምር የፊት ገጽ ሽፋንና የዜና ዘገባ እስከ መሆንም የደረሰ ተጋድሎ እንዳደረጉ ተዘግቦላቸዋል። የችግሩ አሳሳቢነትና ክብደት ተረድተው በሚዛናዊነት ለጉዳዩ ዜና ሽፋን የሰሩት ሌሎችንም ያነቃና ያደራጀም ስራም ሰርተዋል። አይኤስ የተባለው ቡድን በደረሰባቸው አካባቢዎች ያደረሳቸው ውድመትና የክርስቲያኖች ሞት ቀላል የሚባል አልነበረም። የብዙ ክርስቲያን ቤቶች ሀብትና ንብረታቸው ሲወድም በአንዳንድ አብያተ ክርስቲያናት ዳግም ደግሞ ቅርሶችን ከማጥፋት እስከ ማቃጠል እንዲሁም የክርስትና ምልክት የሆኑ ነገሮችን በማጥፋት ብዙ ጉዳት ማድረሱ ዛሬ ላይ ላሉት የባቢሎን ብርጌድ ወታደራዊ ክንፍ መመስረት ምክንያት ሊሆን ችለዋል። ቢሆንም በእነዚህ የኢራቅ ክርስቲያን ወታደሮች ብርቱ ጥረትና ትግል ወደኋላ ሸሽቶ የያዛቸውን ከተሞች ለቆ ያፈገፈገው አሸባሪው አይኤስ እየተበታተነ ሲወጣ በመደራጀታቸውና በጥንካሬያቸው የመጣባቸውን መከራ የቀለበሱት ክርስቲያኖች ወደ ከተሞቻቸው በመመለስ አብያተ ክርስቲያናቸው ውስጥ ገብተው በወደሙት እያዘኑ ምስጋናና ጸሎት አቅርበዋል። የቤተ ክርስቲያናቸውን የጉልላት መስቀል እንደገና በክብርም ሲተክሉ ተመልክተናል። የኢራቅ ኦርቶዶክስ ክርስቲያኖች ከድህረ ጦርነት በኋላ ሁሌ ከሚያከናውናቸው መንፈሳዊ ተግባራት ውስጥ እጅግ ስማቸው ገኖ እንደ ኢትዮጵያውያን የጥምቀት በዓል አከባበር ሁሉ
ሁሉ በታላቅ ድምቀት በአደባባይ የሚያከብሩትን የበዓለ ሆሳዕናን የበዓል ቀንን በተለመደው አከባበር ስርዓት ከተማዋ እስኪጨናነቅ ጎዳናው ሞልቶ እስኪጠባቸው ድረስ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ እንደ ጥንቱ ዘመን ማክበራቸው ይጠፋሉ ይበተናሉ ያላቸውን ሁሉ ያስደመመ ትንግርትም ሆነዋል። ኢራቃውያን በዚህ የሆሳዕና በዓል ሁሉም የሀገሩን የባህል ልብስ ለብሶና አምሮና ተውቦ የዘንባባ ዝንጣፊ ይዘው ቅዱሳን ስዕላትን ተሸክመው የጌታን ታላቅነትና ክብር እያወጁ በዝማሬ በእልልታ በሆሳዕና ዕለት የኢየሩሳሌም ሕዝብ እንዳቀረበው አይነት ምስጋና ባቢሎን እስክትናወጥ ድረስ ምስጋናን እያቀርባሉ። በብዙዎቻችን ዘንድ የእስልምና እምነት አለባበስ ብለን የምናውቀው አለባበስና የወንዶች ሻሽ ጥምጥም እኛ ሀገር የእስልምና እምነት ተከታዮች ሃይማኖታዊ አልባስ ይመስለን ይሆናል እንጂ ልብሱ የባህል እንጂ የሃይማኖት መገለጫ እንዳልነበር ከነዚህ ኢራቃውያን ክርስቲያኖች አለባበስ እንረዳለን። በዚህ የኢራቃውያን የሆሳዕና በዓል አከባበር ውስጥ እነዚህ ከፊት ጥምጥም አድርገው ደግሞ በእጃቸው መስቀል ተሸክመው የምንመለከታቸው ክርስቲያኖች እንጂ ሙስሊሞች አይደሉም። ልብሱ ደግሞ የባህል ልብሳቸው እንጂ የእምነት መገለጫ እንዳልሆነ ከታሪክና ከባህላቸው አለባበስ እንረዳለን። የኢራቅ ክርስቲያኖች ጥንካሬያቸው እንደ ቁጥራቸው የሳሳና ያነሰ አይደለም። ከሀገሪቱ 1% የሚሆነውን ቁጥር ይዘው በሳዳም ሁሴን የአገዛዝ ዘመን እስከ ምክትል ፕሬዝዳንትነት ድረስ የመጣ ታሪክ አዚዚ የተባለ ክርስቲያንም መሪም አፍርተው ነበር። በሀገሪቱ ውስጥ ባለው እጅግ የተወሳሰበ የጸጥታና የደህንነት ችግር ውስጥ ሆነው ከመንግስታዊ መዋቅር እስከ አሸባሪዎች አልቃይዳና አይኤስ ቡድኖች ድረስ ከመገለል እስከ መገፋት ከመገደል እስከ መታሰር የሚደርሱ መከራዎችንና ስቃዮችን እየተቀበሉ የእውነትን ወንጌል የመዳንን ቃል በልባቸው ይዘው በባቢሎን ምድር በከለዳውያን ሀገር በታላቂቱ የነነዌ ከተማ ፍርስራሽ በኢፍራጥስና ጤግሮስ ወንዞች ማዶ የባቢሎንን ሳይሆን የጽዮንን ዝማሬ እየዘመሩ የዓለም መድኃኒት የሆነውን ኢየሱስ ክርስቶስን እያመለኩ በስሙ የሚመጣውን መከራና ስቃይ ደግሞ እየተቀበሉ ይኖራሉ። ዛሬ ላይ በግልጽ የመጣባቸው ስጋት መከራና ፈተናን በተናበበ መንፈሳዊና ወታደራዊ ግዳጅ በግልጽ በመስራታቸው ለሃይማኖታቸውና ለቤተ ክርስቲያናቸው ሲሉ በከፈሉት መስዋዕትነት ለሌሎች ወንድምና እህቶቻቸው ያደረጉት መታደግ ታሪካቸውና የፈጸሙት ገደል ከጥቂቶች ለብዙዎች ምሳሌና አርአያ ሆኖ ዓለምን ያስገረመ ያነጋገረ ስራን ሰርተው ከአይኤስ እጅ ሊተርፉ ችለዋል። ያልተደራጀነው ያልተናበብነው ያልተግባባነው የኢትዮጵያ ኦርቶዶክስ ክርስቲያኖች ደግሞ ዛሬም በጥቃትና በችግር ውስጥ ሆነን ከራሳችን ይልቅ ሌሎችን መፍትሄ አድርገን እየጠበቀን እርስ በርስ እየተወነጃጀልና እየተፈራረድን እንገኛለን። መፍትሄው ኢራቅን እየበተነ ሊቢያን እያፈረሰ ሶሪያንና የመንን ይበታተነ ይህ ታጣቂ ኃይል አገራችን ኢትዮጵያ ውስጥ እግር ተክሎ እንዲህ ያሉ ጥቃቶችን ማድረስ ከጀመረ ከረምረም ብሏል። እያዋለ እያደረ ከመጣ ጥቃትና ጉዳቱ ከዚህ በላይ ሰፍቶ ቤተ ክርስቲያናችን እንደ ኢራቅ ክርስቲያኖች ሳይሆን በሊቢያ ታሪክ ሆነው እንደቀሩት በቱርክ ታሪክ ሆነው እንዳለፉት ክርስቲያኖች መከራችን ስደታችን በገዛ ሀገራችን ላይ መጽናቱ እንደማይቀር ሁላችን አምነን የክርስቲያኖችን ጥቃት አስመልክቶ ሁላችን ከዚህ ዘመን በላይ አስተማሪ ጊዜና ወቅት አናገኝምና ኦርቶዶክሳውያን እንደ ኢራቅ ኦርቶዶክስ ክርስቲያኖች በመናበብ በመደራጀት በኢኮኖሚም በማህበራዊም በፖለቲካዊም ጉዳይ በሀገራችን ንቁ ተሳታፊ እስካልሆነ ድረስ ሁላችን ታሪክ በማውራት ከሌሎች አካላት መፍትሄ በመጠበቅ ቤተክርስቲያናችንን ማሻገር ራሳችንን ማጽናት አንችልም። ውድ የአክሲማሮስ ቲቪ ቤተሰቦች የኢራቅ ኦርቶዶክስ ክርስቲያኖች ተጋድሎና ራሳቸውን የተከላከሉበትን መንገድ የሚያስቃኝ መረጃ ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ እየጋበዝኩ እሰናበታችኋለሁ።